እና ያ የከዛ ፊልም ጋር የነሱ ምናምን አይተው እዚህ መጣው ፊልሙ ላይ ያዩት አይነት ሙድ ይፈልጋሉ ገቡ ከዛ በኋላ በፊልም ያዩትን አይነት መዝናናት በፊልም ያዩትን ጁስ ጧጧት ነጭ ቲሸርት እንትን ለብሶ የባሏን ሸሚዝ ለብሳ ምናምን ጁስ ይዛለት ይዝባል በጣም ሰው እንደዚህ ነው ያሰው ነጭ አንሶላ ጨርሶኛ ሀገር ሁለት ቀን ተለብሰውና በሚቀጥለው ቀን ቡልጋጫ ከለር ሆኖ ቁጭ ነው ነጭ አንሶላ እዚህ ሀገር ነጭ እሱን ፊልም ላይ ያዩትን ማለት አምነውት ቤት ውስጥ መጥተው ይፈልጉት የለም ብራዘር ጀሞ 3 ነው እኮ የምትገባው እንዴ ምን ሆናል የረር ምናምን ነው የምትገባው አራተኛ ፎቅ ላይ ነው የምትገባው በር ላይ ትልልቅ የእንትን ፍራሽ እንዲተደግፎ ይቆምልሃል እኛ ጋር እንደኛ እሱን አፕላይ ለማድረግ ሲፈልግ ያልቅለታል ቤቱ ለዚህ ነው ሲኦል ነው እንዳትገቢ የሚባሉት ብዙዎች ሲኦል እኮ ነው አይደለም ፊልሙን ፈለጉት ይኸውልሽ ሪያሊቲ እና ፊልም ለይ ያን ፊልም አይታችሁት ልክ እንደ ፊልሙ ስላገባችሁ የፊልሙ ውስጥ ያለው ኑሮ የእናንተ አይሆንም ግን አማርኛ ያወሩ ማይገባቡ ሰዎች አይቻሉ እኔ እቺ ሴትዮ አሳርፍልኝ ምን አለች እንዴ ነው አሁን እዚህ አይደል ያለው ኖ ሰድባኛለች ምን ብላ አለች እኮ ፓስተር ቸሬ አለች እኮ እኛ ቤት ትርጉም አለ እነሱ ትርጉም አለ ተጣልታችሁ አልጋ ላይ ስትወጡ ሰይጣን በጣም ነው ደስ የሚል አንሶላ ስትወጥር ደስ ነው መሀል ላይ እሱ ይተኛል መሀል ላይ እሱ እንደዚህ ብሎ ተኝቶ እጁን እንደዚህ አድርጎ ሰይጣን እቺ ሴትዮ ግን ብትገላገል አይሻልም ይላል ህልም ሁሉ ይሰጣል አዳዲስ ቪዥን ያመጣል ቢሮ ያችን እንትናን ያዋራሃትን ከሷ ጋር ግን እኮ አሪፍ ይመስለኛል መሀል ላይ ተኝቶ ማለት ነው ሁለት ስትወጥር እሱ መሀል ላይ እንደሚደንስ ማወቅ አለባችሁ ተጣልታችሁ በምንም ታምር አልጋ ላይ አትውጡ ሶልቭ ሳታደርጉ አልጋ ላይ አትሩጡ አበጹም ሶልቭ ክርስቲያኖች የዳናችሁ ክርስቲያኖች ዓለማውያን ክርስቲያኖች አላልኩ የዳናችሁ ክርስቲያኖች ቤታችሁን ትኩሳት ማብረድ ከፈለጋችሁ የጣላችሁትን ጸሎት አንሱት ጸሎት የፋራ ሊሆን አይችልም መቼም አይሆን አብሮ መጸለይ የፋራ ሊሆን አይችልም ከደከማችሁ እንዶ የደከማችሁን ከሆነ ተቃቀፉና አልጋ ላይ ጸልዩ ቤታችሁ ገብታችሁ ወንዶች በጣም አለቃና ገዢ ጌታ ለመሆን ፈልጋችሁ ምቾት አጣችኋል አይኖራችሁ ምቾት አለቃ አትሆኑ ቤታችሁ ላይ አንዳንድ ጊዜ ደግሞ ሴቶቹ አለቃ ይሆናሉ አለቃ መሆን በቃ አግብቻለሁ ወደዚህ ግባ ወደዚህ ውጣ ቁጭ በል ተነስ ግባ ውጣ እሱን ጉራስ ይሄን ልበስ አንዳንድ ደፋር ሚስቶች ጭራሽ ወስዳችሁ ጸጉር ቤት ቁርጥ ትመርጡለታላችሁ እንዲቆረጡ እንደዚህ እንድትቆርጥ እንደዚህ ሁለተኛ እንዳትቆረጥ ኧረ እባክሽ አይደለም ባልሽን ልጅሽን አትችይም ከ13 አመት በኋላ አንቺ ሴትዮ በደንብ ስሚ በጣም ደፋር ሚስቶች አላችሁ ይሄ እንዳትለብስ አልወድ እንደዚህ እንዳትለብስ ልብስ ሁሉ ሊመርጡ ማለት ነው እና አለብስም ነው በቃ አንተማ ያስባኝ ትንቀኛለህ ምናምን ነው እንደዚህ ይባል ነገር የለም ያገባሽው ትልቅ ሰውዬ አግብተሽ ይሄን ሱሪ ሁለተኛ እንዳለብሰው ይሄን ቀይ እንደዚህ አይባል እንደዚህ በሰላም ትዳራችሁ እንዲቀጥል ከፈለጋችሁ አንተ ትኩስ ቤት የሰውን ነገር አክብር እንደዚህ አይደረግ አንዱ ያንዱ አለቃ ሊሆን ትዳር ውስጥ አይገባም አንድ አለቃ ነው ሁሉ የሚኖረው ለዚህ ነው መጽሐፍ ቅዱስ ኤፌሶን 1:25-21 ላይ እያንዳንዳችሁ እና በክርስቶስ ፍርሃት የተገዛችሁ ሁኑ ይላል ስጋ እኮ ባዳ ነው እኔ ዛሬ እንደዚህ ቦርጭ ለማጥፋት ስፖርት መስራቴን እንዳታይ እሺ ምስኪን ማሳዝን ለማኝ ፊት ነበርኩኝ እኔ እንዴት እንደማስጠላ ክሳቴን እንደዚህ ብያል ነግረም ይወት ሚስት ያለች እኔ ሰሰብክ እናቶች ደረት ይየደው ወይ እናቴ አፈር ልላ የብሬን እኮ ነው ማለት እኔ እናቴ አፈር ልብላ አንጀቱን አየሹ ይባባሉ እየሰበኩ እንደዚህ አይነት ሰው ነው ዛሬ ቁርበት ቆይ ዝጋ እስቲ በሉት ባዳ ነው አጅሬን ወሰደችና 3 ወር ፍርፍሯን ስትለቅበት ፈወሳለ ተብሎ ስላልተፈወስ ጌታ ከኔ ጋር አይደለም ጌታ ከኔ ጋር ቢሆንማ ትላላየ ጌታ ይሰጣል ተብላ አልሰጠህም ጌታ ከኔ ጋር ቢሆንማ ይሰጠኝ ነበር ትላላየ ቁማርተኛ ለቁማር ነው የመጣው አየ ቢንጎ ቤትና ቸርች በጣም ተቀላቅሎብሃል እዚህ ቁማራ እንጫወትም ብራዘር ሳይገባ አትሩጥ ጥርምሳለሁ ይዛለሁ ከፍታ ነው የኔ ዝቅታም ሊሆን ይችላል መውረስ ነው መወራስም ሊሆን ይችላል በስመ አብ ወልድ አይደል አሁን እንደሱ ነው ፑሶኮ ብዥ ብሎበታል በሆነ መብረቅ የተመታ ይመስል ጴንጤ እኮ ነው ያለው ብዥ ብሎበት
ሰምቶ የመጣውና እየኖረ ያለው ነገር ብዥ ብሎበት የክርስትናው ጉዞ ጠፍቶበት ነው። ቢሰጥ ባይሰጥ ቢፈውስ ባይፈውስ ና እኛ ትፈወሳለህ ብለህ ይዘህ ትመጣለህ። ባይፈወስስ እንዴት አይፈወስማ? ያጅ ከሆነ እኮ ትኬቱ ኦኬ ከተደረገ እኮ የሚሞትበት እንዴ በሚሞትበት በሽታ ተያዘ የሚል ቃል አላነበባችሁም እንዴ? ሰውዬው በሚሞትበት በሽታ እኮ ትኬቱ ማለት ነው እኮ ከዛ እኮ እናስቀረው። ትፈወሳለህ እኛ ቸርች እንደዚህ ያተል ግድ የለም ረጋ በል። ሰው ገተታችሁ ስትመጡ ራሱ አስተውሉና ይዛችሁ ጌታን ትፈልገዋለህ ፔሬድ የዘላለም ሕይወትን ክርስቶስን ትፈልጋለህ ያለቀ። ጌታን ገብቷችሁ ተከተሉት። ወክ አርጉ፣ አትሩጡ። እሱ እጅ ላይ ባለው ስኬጁል መሰረት ለመመራት ነው እንጂ የመጣ ነው እንደ ታናሽ ወንድም ጌታን ልንመራው አልመጣም። ኢየሱስን እንደዚህ ላደረገው እኔ አልመጣሁም ያለው ሊሆን ኑር ካለኝ እኖራለሁ፣ ሂድ ካለኝ እሄዳለሁ፣ ቁም ሲለኝ ቆማለሁ፣ አገልግል ሲል አገልግል፣ ቁጭ ሲል እላለሁ። ፔሬድ እንደሽና ከኋላ የመጣ አይናወጣ አንቺ ትናንትና መተሽ ከትናንትና ጓደኞቼ አፈር ጭፈጭተን አፈር በልተን አፈር አብኩተን ካደኩት ጓደኛዬ ጋር ልትለይኝ ይላል። እኔ እኮ ሚስት ነኝ ሁኛ አንቺ ካንበርበር ትበልጫለሽ እንዴ? እሱ እኮ አብሮኝ ዘምቶ ነበር ይልሻል። አንተ አሁን ትናንት በመጣችሁ ቀየርከን ይልሃል። ድድ ማስጫቁጭ ብሎ አይቀየርኳችሁ። ቆይ አንድ ጊዜ እምቢ ካለች ጥያት እመጣለሁ ነበር። ባላችሁ ወይ ሚስታችሁ ቤስት ፍሬንዳችሁ መሆን አለበት። በቃ አለ የምትሉት ቤስት ፍሬንዳችሁ ባላችሁ ነው። ቤስት ፍሬንዳችሁ ሚስታችሁ ነው። አለ የምትሉት ሚስጥረኛችሁ ባላችሁ ነው። ሚስጥረኛችሁ ሚስታችሁ ነው። ከእናት በላይ አዎ፣ ከአባት በላይ አዎ። ይሄ ካልገባኝስ ይሄ ካልገባህ ቁጭ ብለህ እንዲገባ ተማር። ትዳር አይደለም ያስከው። እኔ ፐብሊክ ላይ በ20 ሳንቲም ደውዬ ሃሎ ሲሉ ጥርቅም እያረኩ አባቷ ላይ ወንድ ነው ሃሎ ሲሉ በቃ ገብተዋል ብዬ እንደዚህ ነው። አሁን እንደዚህ እንዴት ነሽ? ሃሎ አቤት፣ ሃሎ አይሰማም፣ ሃሎ እያሉ ይወጣሉ። የብዙ ወጣቶች ስልክ ሳሎን አይሰራም፣ ኔትወርክ የለም። ሃሎ ኧረ ሃሎ የሚሰራው ሰርቪስ ቤት ጓሮ ጥግ ስር ኔትወርክ እዛ አካባቢ በደንብ ነው ያለው። አሁን በደንብ ነው የምታወሩት። ስልክ አንስተሽ ላጥ በፊት የለም። ሃሎ ሲል ታረግና ትዘጋለህ። ጠብቃለሁ። ድሮ እንደዚህ ሚስቴ 7 ሰዓት ከሩብ ቀጥራኝ 12 ከ10 ትመጣ ነበር። በፊት 7 ቀጥራኝ 12 ሰዓት እርግጠኛ ሆና እንደምጠብቃት መጣ ነው። እኔም ደግሞ ወንድማችሁ ጠብቃታለሁ። ድሮ ደግሞ እንደዚህ እንዳይመስልሽ እኮ ቅብት ብለሽ ሶሉሽን አድርገሽ እንዴት ነው ማሚዬ ምናምን ብለሽ እንደዚህ የለም። በልብሱ ላይ የእናቷን ቀሚስ ለብሳ ከዛ ጥቅል አርጋ አውልቃ በፌስታል አርጋ ጎረቤት አስቀምጣ ነው እኔ ጋር የምትመጣው። ስቃዩን አውቃለሁ። ቴክስት አታደርግም፣ የቤት ስልክ ነው። ጠብቃታለሁ። 6 የጫማ እያስተረኩ እየተመላለስኩ ነጭ ቆንጆ የቤት ደላላ መስዬ ሹል ጫማ ጥቁር 6 ሊስትሮ ራሱ ሲታዘበኝ ድረስ እጠብቃታለሁ። ለምን መሰላችሁ? እንደምትመጣ እርግጠኛ ነበርኩ። የሚያስቀራት ነገር ምንድነው? እኔ ጋር ልትመጣ ስትል አባቷ በግ ይዘው ይመጡና ነይ እስቲ ይህችን ነገር ዱለቷን ያንቺ እጅ የነካው ነው ይሉና በጉ ታርዶ ጨጓራው ታጥቦ ዱለቱን ሰጥ ልትወጣ ስትል እሷም ፖስተር ብላ እንደማልሄድ ባታውቃለች ትመጣ ነበር። እንደዚህ ይታገስ የነበረው ሰውዬ አሁን ትንሽ እኔ 10 ደቂቃ አልጠብቅሽ እኔ ምንድነው የሚያወራጭህ? ተረጋጋ እንጂ ጌት ምን ሚስት ልትቀይር ነው? አይቻልም እኮ በቃ ታግሰ መጠበቅ ነው። አሁን ይሄ ዲሌው ምናምን አብረህ ስትኖር እያስተካከልከው። እኔ ሚስቴ 4 ሰዓት ቀጠሮ አለኝ ካልኳት 4 ሰዓት ላይ ልትለብስ የምታስበው። ስለዚህ አሁን ምን ጀመርኩኝ? 3 ሰዓት ነው ቀጠሮዬ። ይሄ ነው ዊዝደም። 4 ብዬሽ ነበር እያልኩ ከምዋጋ እማትቀይራቸው አንዳንድ ነገሮች እንዳሉ ሳቅ ቀደም ብዬ። እዚህ ነው ከሚስቶቻችሁ ጋር በምን ኑሩ? በማስተዋል ኑሩ። ማለት ማስተዋል እኮ ማለት ይሄ ነው እኮ። አየሩን እያየ የምታስተካክል አጀስት የምታደርጋቸው ነገሮች አሉ። ድርቅ አትበል፣ ላላበል፣ መካሰሱን ተዉት። መታገስ ይሻላችኋል። በቃ እኔ ትዕግስት የለኝም፣ በቃ ትዕግስቴን ጨርሻለሁ። የሚጨርስ ትዕግስት እኮ አይደለም ለኛ እግዚአብሔር የሰጠ። ስርዓት ያዥ፣ ስብስብ በይ። አንቺ ያለኝ ፍቅር የምገልጠው ካንቺ ጋር ተኝቼ ነው የሚልሽ። ሴቷም እንደዚህ እኔ ላንተ ያለኝ ፍቅር ማወቅ ትፈልጋለህ? ይሄው ራሴ ልስጥህ ነው። አፍቃሪ አይደለሽም አንቺ፣ እጩ ጋለሞታ ነሽ። መጽሐፍ ቅዱስ ስጋችሁ
በእናንተ ዘንድ የሚኖር የሕያው የእግዚአብሔር ምንድነው ይላል? ቤተ መቅደስ ነው አይልም? የማ እና አንቺ ማን ነሽ? በእግዚአብሔር ቤተ መቅደስ እንደፈለግሽ ብትሆኝ፣ ፍቅር የምትገልጪው ፍቅር ብታስገልጪው፣ በእግዚአብሔር ቤተ መቅደስ አንተ ማን ነህ? ፍቅር ገላጭ ፍቅር አስገላጭ ሆንክ።